እግዚአብሔር ይመስገን። ነይ በቃሉ እንደው እግዚአብሔር ይመስገን። እንደው እስቲ እስቲ ማነሽ ቡና አውጣችሁ እነዚህ ጎረቤቶቼ እንደው ይሄ ነገር ልንገራቸው ብዬ እኮ ነው። እንደው ሰብሰብ በሉ በሻዱ ጋዲሴ ኑ እስቲ ኑ ቡና አውጣችሁ አንተ እንዴ እግዚአብሔር ይመስገን። ዛሬ ትልቅ የምስራች ልነግራችሁ ነው። ታውቃላችሁ ልጄ ሜላት በሰው ሀገር 15 ዓመት እንደሆነ ታውቃላችሁ። በሰው ሀገር እንደው እሷ ለእኔ ይሄ መሰለ ቤት ሰርታለኝ። ታናናሾቹ ያላባት ያሳደኳቸው ልጆች እነሱ አስተምራለሁ ማዕረግ አበቃችልኝ። ታናናሾቹ ይሄው አግብቶ እሷ ሰው ሀገር ላይ በትምህርት 16 ዓመት እዚህ 16 ዓመት ተምራ ተመርቃ ታውቃላችሁ። እዚህ ዘመድ የሌለው ብር የሌለው ያው ስራ አያገኝም። እሺ አዎ እንትን የለም ስራ ማለት ስራ የለም። ያው ብዙ ሰው ተምሮ ስለሚመረቅ ስራ የለም። ለዛ ጥላኔ እዚህ ከመሆን አይንሽ ከማይሽ ሰው ሀገር ሄጄ ሰርቼ ልምጣ ብላ ሰው ሀገር ከሄደች ይኸው ድፍን 15 ዓመት። በባለፈ እንደው ቤት ሊደርሰኝ ነው ጸሎት አድርግልኝ ቤት ሊደርሰኝ እጣ ቁርጬ ያላለችኝ መልሳ ደግሞ እናቴ እኔ 250 ሺህ አውጥቼ ቤት እጣ ቆርጬ እንኳን ሊደርሰኝ የደረሰው ጓደኛም የለኝም አለችኝ። እንደው ልድል የለኝም ብላ አለችኝ። አሁን ዛሬ ጥሩ ዜና ጥሩ የምስራች ነግራኛለች። እንደው እግዚአብሔር ይመስገን። እግዚአብሔር አመስግኑልኝ። አንድ መልካም ሰው አንድ የተባረከ ሰው ተስፋዬ ሀረርጌ እንደዛ ነው መስፍኔ። አዎ ተስፋዬ ሀረርጌ የሚባል ቶክቶክ የሚባል አላቸው እነሱ አሁን ልጆች። አንቺስ ታውቂዋለሽ? አንቺ ታውቂዋለሽ እንዴ? በቃ ነው አንቺ መንግስት ሰራተኛ አሁኑ ልጆች ታውቁታላችሁ፣ እኛ ነን እንጂ እሱ ላይ እንዲህ ሳረግ አግኝቼ መልካም የሚሰራ በጣም ጥሩ ሰው አገኘኋለችኝ። እሱ ኑ የሀገሬ ልጆች ኑ በስደት ብዙ አመት የሆናችሁ ኑ አልለወጥ ያላችሁ ኑ በእጃችሁ በያዛችሁ ስልክ ሰርታችሁ ትለወጣላችሁ ብሎ አስተማረን። ለአንድ ወር አስተምሮን እኔ ቶሎ ተቀበልኩኝ። ይኸው እናቴ የመረረው ሰውም አይደለው። አሁን መጥቼ ያጠገብሽ ቁጭ ብዬ በትንሹ በእጄ በያዝኩት ስልክ መለወጥ እችላለሁ፣ መስራት እችላለሁ። የሆነ ምንድን ነው ያለችኝ ዩቲዩብ እሱ ትከፈትኩኝ። አሁን እናቴ ብር መቁጠር ጀመራለች። ብር መቁጠር ጀመረ። እሱ እጃችን ይዞ ማለት ትችያለሽ። እኛ ሰለቸኝ ሳይል ደከመኝ ሳይል ጥያቄያችን እየመለሰልን ይኸው ስራችንም እየሰራን ከጎን ማታ እሱ ባስተማረን መልክ እየሰራን 1200 ተማሪ ከየአገሩ አሰባስቦ አስተምሮን ዛሬ ልመረቅ ደርሻለሁ ብላ እንደው እንዴት ደስ እንዳለኝ እንደው የወለደ አንጀት ጭንቅላቷ ኮፍያ ይሄ ሲመረቁ የሚያደርጉትን አርጋ ፎቶ እንደዚህ ያሳየኝ ልጄ። ያ ፊቷ ያ የተጠባበሰው እንዳለም ቢሆንም ደስ ብሏት ስቃ ነው ያየኋት ልጄ። እንደ ጎረቤቶቼ ይሄ ደስታዬ ተካፋይ ሆኑ ብዬ ነው። እግዚአብሔር ይመስገን። እሰይ እንደው እሰይ እግዚአብሔር ይመስገን። እንደው እግዚአብሔርን አመስግኑልኝ ልጄ ተስፋዬ። እንደው እግዚአብሔር እንጀራህን ተስፋህን ይለምልም፣ እንጀራ ይውጣል፣ ዘር ማንዘር ይባረክ። እንደው ሰው እኮ ብር ተከፍሎት በልቶ ይጠፋል። ብር ተከፍሎት ራሱ እኮ ያልተቻለበት ዘመን ላይ እንዴት ፈለግ አንተ የወለደች ማህፀን ትለምልም። እናት ቤተሰቦች ይባርክልህ። እንደው የልጆች አባት ያርግህ ልጄ። እንደው እግዚአብሔር ይስጥ። እንደው እኔ እንዳስደሰትከኝ ዛሬ ሰንበት ቅዳሜ ነው፣ ዛሬ ሰንበት ነው። እንደው እኔ እንዳስደሰትከኝ እንደው አምላኬ መድኃኒዓለም እሱ ያስደስትህ ልጄ። እግዚአብሔር ይስጥህ ልጄ። እኔ በጣም ደስተኛ ሆኛለሁ ልጄ። ተደስታ ስስቅ አየኋት እኮ ፎቶ ተነስታ በቃ እንደዚህ ብላም እንደዚህ እንትን ወረቀት እንደዚህ ደስ የሚል ነገር ይዛ አበባ ይዛ ምናምን አይቼ በጣም ደስተኛ ሆኛለሁኝ። ይሄ ሁሉ አመት 15 አመት እዚህ በትምህርት 16 አመት ኖራ ልጄ ዛሬ ደስታዋን አይቼ በጣም ደስ ብሎኛል። በጣም ደስ